የተከበራችሁ የምስራቅ ልኑር ለልጆቼ ቤተሰቦች በመላ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን እንኳን ሰላም መጣችሁ ወደ ምስራቅ ልኑር ለልጆቼ ቤት። ክፉ አይንካችሁ፣ ያሰባችሁበት ድረሱ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሆንላችሁ። በልጅ ተባረኩ። እግዚአብሔር አምላክ በስራችሁ ሁሉ ስኬታማና የተቃና ስኬታማ ስራ፣ የተቃና ስኬታማ ትዳር ያድርግላችሁ። ዝም ብዬ ነው ዛሬ ግን የመጣሁት። እንዴት ነው እስኪ ቆይ ፀጉሬን እኔ ብዙን ጊዜ አልንከባከብም። በነገራችን ላይ ፀጉሬ በጣም የከረደደና ወፍራም ሲያበጥሩት ራሱ የሚጮህ ነው ፀጉር ያለኝ። የምጠቀመው ቅባት ቫቲካን ነው። ቫቲካን ብዙን ጊዜ እኔ ይሄኛውን ነው የምገዛው፣ ወይ የነጭ ሽንኩርቱን እገዛለሁ። ከዛ ምን አደርግበታለሁ? ቅርንፉድ እና ስጋ መጥበሻ፣ አበሽ ደግሞ ምንድን ነው ስሙ ናና አደርግና ለብቻው አንድ ጋዛ ውስጥ አረግና በቃ ውስጥ አስቀምጠዋለሁ። ከዛ ከሳምንት በኋላ ማለት ነው አጠልና እጠቀመዋለሁ ማለት ነው። ቅባቱን ብቻውን እንደዚህ እጠቀመዋለሁ እና ፀጉሬ በእርግጥ ይሄን ያህልም እንዲህ የተጋነነ ብዙ ወፍራም አልነበረም እና መንታ ያወጣም ነበረ። ሳሳ ያለ ከርዳዳ ፀጉር ነበር ያለኝ ማለት ነው። በነገራችን ላይ የኔ ፀጉር በጣም ከልጆቼ የኔ የወጣው በትንሿ ልጄ መጨረሻ ልጄ በእኔ ፀጉር ነው የወጣው። የሁለቱ ሴቶቹ ራሱን የቻለ አንደኛዋ ዞማ ነው። ዞማ የተባለው ፀጉር ስሙ ከዞማ ማለት ነው። እኔ በተፈጥሮ ያው ማንኛውንም ነገር ኦርጋኒ ነገር ወዳለው፣ ሽበቴም እንዳለ ነው እና ምንም አይነት ነገር የምጠቀመው ነገር የለም ለሽበት መከላከያ። ግን ለፊቴ ማዲያት ስላለኝ የአብሽ ውሃ ለፀጉርም ቆንጆ ነው አሉኝና ለፀጉሬ የአብሽና የስጋ መጥበሻ፣ ለሽታው ደግሞ ስጋ መጥበሻ አደረኩኝና አንዴን የተጠቀምኩት። ገና ለውጡን ስላላውየው አልናገርም። በእርግጥ ሳየው አብሽ በጣም ጥሩ ነው። ቀቅላችሁ ፈጭታችሁ ወይ ዱቄቱን እንደ እንትን ብትቀቡት ማለት ነው በጣም ቆንጆ ነው። እንዳየሁት ቡና አድርጉበትና ስጋ መጥበሻ አብራችሁ ፍጩና ወይ ቀቅሉና አብራችሁ ፍጩትና ተጠቀሙት እስኪ። እኔ በጣም የሆኑ የውጭ ዜጎች ሲቀቡት ነው ያየሁት። እኔ ግን እስካሁን ውሃውን የተጠቀምኩት። ውሃውን ተጠቀምኩ። ተልባ መጋኛ ሲይዘኛል ብዬ ያስመጣኛል ብዬ ፈረቼ አብሹን ተጠቀምኩ ማለት ነው። ለምን ወይ ካልታጠብኩት እንኳን ካደርኩበት ብዬ ነው። አይመቸኝም፣ ያለውበት ስለማይመቸኝ ማለት ነው። ገላይን ብታጠብም ፀጉሬን ግን አንደኛ ፀጉሬ የመድረቅ ባህሪ ስላለው በየቀኑ ቶሎ ማጠብ አልወድም። አብሹ ምንድን ነው ያየሁት ገና እንግዲህ አንዴን የተጠቀምኩት በጣም ነው ብዙ የሚያደርገው። ከስር የተበጣጠሰው እየበቀለ ይመስለኛል። ለማንኛውም እና ምላችሁ ቤተሰቦቼ እስኪ ቆይ ማለት ክርስቲያን ተስፋ አይቆርጥም። ተስፋ እንቁረጥ። አንዳንድ ነገሮች በህይወታችን ብዙ ነገሮች ይመጣሉ ታውቃላችሁ። እንቅፋት የሚሆኑ በቃ ባልሆነ ነገር የሚያበሳጩ ምናምን ነገሮች ይኖራሉ። አትበሳጩ እሺ። እንደው አሁን እኔ ዝም ብዬ መጣሁኝ እንዴ። እስኪ ቆይ ቻናሌም ወድቋል። ፀጉሬን እየሰራው ዝም ብዬ ቪዲዮ ልስራበት ብዬ ነው። በቃ በአጠቃላይ እንድታግዙኝ ማለት ነው። በቀላሉ እንድታግዙኝ እስኪ ቆይ ቪዲዮ ልስራና ቢያንስ ላሉኝ ለአንድ ለአራት ጓደኞቼ እዩ ብዬ ሼር ባረግላችሁ ታዩልኛላችሁ። አዲስ የሚሆናችሁ ሰብስክራይብ አድርጉልኝ። ነባሮቹ ደግሞ ማለት ነው ቪዲዮውን ስታዩ ላይክ አድርጉልኝ። እስኪ በእናታችሁ ላይክ አድርጋችሁ ቪዲዮውን ይሁት እና እኔ እንደ ፀጉር ሳይሆን ይሄ ፀጉር አሁን እኔ ከምመገበው ምግብ ይሁን ከምታጠብበት ውሃ ይሁን ከምን ይሁን የማውቀው ነገር የለም፣ አይለወጥም። ፀጉሬ በጣም ወፍራም በጣም እንትን ነው። ግን በሚገርማችሁ ሁኔታ ግን እኔነቴ ግን ከእግዚአብሔር ጋር እየተለወጥኩኝ ነው። ፀጉሬ እዚህ ጋር እንደዚህ እንደነበረ ቁጭ ብሏልና እኔ ምስራቅን ግን እንደ አዲስ አፍርሼ እሰራታለሁ። ለምን መሰላችሁ? አሁን ዘመኑ የጭንቀት ዘመን ነው። በጣም ተጨንቀን ሁሉም በስትረስ ውስጥ ያለ ዘመን ነው። በየአካባቢው ጦርነት ነው።
በየአካባቢው ረሃብ ነው። በየአካባቢው እኔ አፋር ክልል ላይ ማለት ነው የሆነ ታሪክ አንብቤ በጣም ኢትዮጵያ ውስጥ ይሄን ያህል የዚህ ሀገር የሊባኖስ ቀይ መስቀል ነው የፖሰታቸው። በጣም ነው በቃ የተገረምኩት የተደመምኩት። በቃ ይህን ያህል እየተቸገሩ ነው እንዲ ኢትዮጵያ ውስጥ ይሄ ሀገር አለ እንዴ እስከምል ድረስ ማለት ነው። የሚገርማችሁ ነገር ማለት ነው ብዙ ጊዜ ሰው ልጅ ማለት ነው ገንዘብ ብቻ አቶ ሳይሆን ያለውን ገንዘብ ማጠቃቀም ሳይኖረው ማለት ነው ተስፋ በመቁረጥ ምን ልስራ ምን ላድርግ ብሎ ተስፋ በመቁረጥ ቆርጦ ብዙ ነገሩ እንደሚበላሽ ታውቃላችሁ በህይወታችሁ ማለት ነው። አንድ ጊዜ ጭንቅላታችን ራሳችንን የምናዘው እንዴት ብዬ ልንገራችሁ። በቃ እኔ ምስራቅን ራሴ አፍርሻት እንደሰራዋት ነገር ነው። ከአመታት በፊት የነበረችው ምስራቅና አምና የነበረችው ምስራቅ ዛሬ ሌላ ምስራቅ ናት። አንደኛ እኔ በህይወቴ አማርራለሁ። በቃ ለካ አማርራለሁ ሳላቅ ብዙ ነገር እየተደረገልኝ ብዙ ነገር እያለኝ ጤና እያለኝ በጣም አማርራለሁ። በጣም አማራሪ እናት ሆንኩኝ አንድ ወቅት በመሀል ማለት ነው። ኑሮ ትሰሩና ሰሯ ቦታችሁ የሆነ እንቅፋት ሲነካኝ ለምን ነካኝ? ለምን እንደዚህ ሆንኩኝ? ለምን እንደዚህ ተደረገ? ምንድነው እሱ እኔን እንትን ያለኝ? እኔ እንደዚህ የምሆንበት ምክንያት ምንድነው እሱ ብዬ በቃ በጣም ራሴን እስከ መጣል ድረስ በቃ ማመስገን አቅቶኝ ማለት ነው። ራሴን እስከ መጣል ድረስ ደረስኩኝ። በኋላ አንዳንድ ነገሮች የሆነ ደንገጥ ያደርጓቸዋል አይደል? ካለውበት ብንን እንደማለት ነገር የሆነ ነገር ሳይ ብርቅቅ ብዬ ስነሳ ማለት ነው በቃ ራሴን ማገዝ እንዳለብኝ፣ ራሴን መጠበቅ እንዳለብኝ፣ ለራሴ መኖር እንዳለብኝ፣ እኔ መኖር ስችል እኔ ራሴን ስንከባከብና ራሴን ሳስተካክል እኔን የሚጠብቁ 4 ነፍሳት እንግዲህ 4 ነፍስ ማስተዳደር እናት ነኝ እኔ እግዚአብሔር ይመስገን። እና እዛ ልጆች እኔ ስኖር እኔ ስቆም እኔ ደስተኛ ስሆን እኔ የሆነ የተስተካከለ ነገር ስሆን ነው እነሱ እንትን የሚሉት ማለት ነው ለእኔ ማለት ነው። እኔ ካልኖርኩኝ እኔ የሆነ ራሴን የጣልኩ ከሆንኩኝ የእነሱ ሸክም ነው ሆኖ እንዲህ ምስራቅ በነካሽ ብዬ ተነስቼ ከእግዚአብሔርን መገናኘት ትቻለሁ ማለት እግዚአብሔርን ቅርብ መሆን እግዚአብሔር ወደ እሱ ይጠራኛል። እኔ ግን ቅርብ አልቻልኩም። ሩጬ ዩቱብ ነው፣ ሩጬ ኢንተርኔት ነው፣ ሩጬ ይሄ ነው፣ ሩጬ ይሄን ላውራ ነው። በፍጹም ስለ ጸሎት ስለምን በቃ የለም በፍጹም ትቻለሁ። እና አንዳንዴ እግዚአብሔር ልንጠጋው እንዳንሸሸው ማለት ነው። በዚህ ሰዓት የሆነ ጊዜ ቆንጠጥ ያደርጋል ልጅ። እኛ ቤተሰቦች ልጆቻችን እንደምንቆጣው ቆጣ ያደርጋል አይደለ? እንደዛ እኔም ደግሞ እግዚአብሔር ክብር ምስጋና ይግባው በቃ ያ ነገሮች ህይወቴ ተበላሹ ብዬ ተስፋ ቆርጬ ማለት ነው ውድቅ ባልኩበት ሰዓት አይምሮዬን ሁላ በቃ ቆሜ ገላዬን መታጠብ እስከሚያቅተኝ ድረስ እስከሆንኩበት ሰዓት ማለት ነው እንደገና ማለት ነው ማንም ሳይቀሰቅሰኝ ደግሞ ራሴ በረታሁ። እንዲህ ይሄ ነገር በቃ በጸሎት እንትን ማለት አለብኝ፣ መትጋት አለብኝ። ሌላ ነገር አይደለም ወደ ጸሎት በቃ ብዙ ነገሮችን ታስባላችሁ። ተስፋ ስቆርጦ የማታስቡት ነገር የለም። የማይደቀን የቤተሰብ ላይ ያለ ነገር ማለት ነው። ስለ ቤተሰቦቻችሁ ታስባላችሁ። ስለማን ታስባላችሁ? መኖር ስንችል እኮ ነው ለቤተሰብ የምናስበው። እነሱ እኮ ለእኛ ያስባሉ ለካ። እኔ ግን በቃ በዛ ህይወት በቃ ጭንቅላቴ ይወሰውሰኛል። ጭንቅላታችን ደግሞ አይተኛም። እኛን እንትን ስንል በቃ እንዲህ አድርጊ እንደዚህ እውነት ነው የምነግራችሁ። እና በቃ ጭንቅላት ደግሞ በጣም መጥፎ ነው። አይምሮ በጣም መጥፎ ነው። ይወሰውሳችኋል፣ አያስተኛችሁም። እንቅልፍ የሚባል አያስተኛ፣ ሌላ ይፈጥራል። ገና ሌላ ችግር በችግር ላይ ችግር፣ በሀሳብ ላይ ሀሳብ። እንዴ ምስራቅ ወደቅሽ እኮ ተበላሽ ነው ያልኩት። በቃ ብዙ ነገር ላጣ ህይወቴን አጥቼ እንደገና ልጆቼ ላይ አልኩኝና በቃ የሆነ እግዚአብሔር የሚያነቃል አይደለ? ከተኛሁበት ራሴን አርጎ ሲያነቃኝ ራሱ ይታወቀኛል። እግዚአብሔር የድንግል ማርያም ልጅ ክብር ምስጋና ይግባው። አቡነ ተክለ ሃይማኖት ጸበልም ነበረኝ። ጸበል በሃይላንድ ክዳን ጸበል ትንሽ እንትን ስላልነው ሳይሆን
ራሱ ትንጧ ነገር በሃይላንድ ክዳን ጸበል አናቴ ላይ ያደርጋለሁ። በቃ ነገሮች ሁላ እየተስተካከሉ ምስራቅ እየተለወጠች ወደ ጸሎት በቃ እንደ አዲስ ራሴን የማልፈልገውን ነገር እጽፋለሁ፣ አወጣለሁ። የሚያስፈልገኝ የሆነ ነገር የማልፈልገው የሚከብደኝ ነገር የሚረብሸኝ ነገር ሲሰማኝ ማለት ነው ጸሎት አደርጋለሁ። ቶሎ ብዬ አባታችን ወይ ሰላም ለኪን እደግማለሁ። ለምን መንገድ ላይ አይሆንም? ለምን ስበላ ስጠጣ አይሆንም? ለምን ስሰራ አይሆንም? በቃ ህይወቴ እንደዛውን ወደ እግዚአብሔር ምርኩዝ መሆን ማምለጫ የለኝም። እግዚአብሔር ማናገር ከእንደዚህ አይነት ነገር መውጣት የምችለው ከጭንቀት መውጣት የምችለው ከእግዚአብሔር ሳናገር ነው ብዬ ወደ እግዚአብሔር መቅረብ ጀመርኩኝ። እግዚአብሔር ይመስገን። እግዚአብሔር መልካም ነው። ስለ እውነት ደጋፊ ነው። አባታችን ይጠራናል ከምንም በላይ ማለት ነው። እግዚአብሔር ይመስገን። አንደኛ እኔ አመስጋኝ ነኝ። በእርግጥ በተፈጥሮዬ አመሰግናለሁ። ግን አንድ ወቅት የሆኑ ነገሮች ሲማረሯችሁ በስራችሁ ላይ ማማረር አለ አይደለ? በቃ ስራዬ ላይ ባለው ነገር ደስተኛ ሳልሆን ስቀር በቃ ማማረር ስጀምር ነገሮቹ እየከበዱ መጡ። ከዛ ቀለል አድርጌ ሳያቸው ደግሞ እግዚአብሔር ይመስገን ሁሉን መስመር እያስያዘው መጣው። መድኃኔዓለም ክብር ምስጋና ይግባው። ቅዱስ ሚካኤል፣ አቡነ ተክለ ሃይማኖት እና አንዳንዴ ጭንቀት ሊኖር ይችላል በሰው ልጅ ላይ። በህይወታችን ብዙ ፈተናዎች ሊገጥሙን ይችላሉ። እነዛን ፈተናዎች ግን የምናልፋቸው እኛ ጠንካራ ሆነን እንጂ ጭንቅላታችን አይምሯችንን እኛን አዞን መሆን የለበትም። ብዙ ጊዜ አይምሮ ማለት ነው እኛ የሰጠነውን ነው። ህፃን ልጅ ነው፣ ማደግ ይችላል። እኔ አሁን ትልቅ ሰው ነኝ። በዚህ በ45 ዓመቴ ላይ እኔ ራሴ አይምሮዬ እንደ ህፃን ልጅ ሊያዘኝ ይችላል፣ ህፃን ሊያደርገኝ ይችላል። አስተሳሰቤ ምን ማለት ነው እኔ ከፈቀድኩለት። ግን አይምሮዬ ሊገዛኝ ሳይሆን እኔ አይምሮዬን እኔ ራሴ ላሳምነውና በመልካም ነገር ልገነባው፣ በጸሎት ልገነባው፣ በምስጋና ልገነባው፣ አምላኬን በማመስገን በቃ የድንግል ማርያምን ልጅ በማመስገን ካለኝ ላይ መባ በመስጠት ካለኝ ላይ የሆነ በረከት ነገር በማድረግ ራሴን ላድነውና ራሴ ነኝ እንጂ ጭንቅላቴን ማዘው እኔ ካላዘዝኩት ጭንቅላታችን የሚለንን ሁላ የምንቀበል ከሆነ በጣም ከባድ ነው። ይሄን ደግሞ ለማድረግ ምንድን ነው ያለን? ንጹህ ሆነን እግዚአብሔርን ማናገር ነው። በቃ መልስ መጠበቅ ነው። ከመድኃኔዓለም አምላካችንን ማመስገን ነው። ሁል ጊዜ አመስጋኝ ነው። አናማር። በስራ ቦታችን ላይ እንዳልኳቸው ብዙ ችግሮች ይመጣሉ፣ ብዙ ረብሻዎች ይመጣሉ። እነዛን ሁላ የምናልፋቸው ግን በጸሎት ነው። ጸሎት ደግሞ ማለት ነው ጸሎት አባቶቻችን እኛ ያለንበትን ስደት ላይ ያለንበትን ያዩናል አይደለ? ልክ ጸሎት ሳርግ ደግሞ የሚገጥመኝ ነገር በቃ እንቅልፍ ይዘኛል። ጸሎት በማድረግ ሰዓት በቃ ፏ ብዬ ማለት ተጣጥቤ ምን ብዬ ራሴ የሆነ ነጠላይ እንትን ብዬ ስጀምር የሌለ እንቅልፍ በፊት የማይዘኝ እንቅልፍ ምን ይመስል እንቅልፍ ይመጣል። ያ እንቅልፍ እንደ ምጥ እንቅልፍ ነው የማይሆን። እናቶች ትረዱኛላችሁ። በምጥ ሰዓት የሆነ የሚጣፍጥ እንቅልፍ አለ። እንደዛ አይነት እንቅልፍ ይመጣል። ግን እንደዛም ሆኖ ሳይሆን ይሄ ገርደድ አድርጎ ይሆናል አይደል? እንደው ሹ የሚል እንቅልፍ ነገር ይመጣል። ያን እንቅልፍ ግን እኔ አልታገሉም። አንድ ወቅት በጣም እታገል ነበረ። እንደዛ መታገል አቆምኩና ምን አመጣው? በቃ መተኛት አለብኝ። ያን ጊዜ መጽሐፍ ቅዱሴን ዘግቼ ተኛለሁ። ልክ ስጨርስ ያችን ሰዓት ስጨርስ እነቃና ደግሞ አሁንም የፈለገ ለምን አይሆንም እጨርሳለሁ። የጀመርኳት ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ አባታችን ነው ብዬ እጨርሳታለሁ። ለምን ተስፋ አልቆርጥም ማለቴ ነው። በቃ እንቅልፍ ያዘኝና አልተውም። በልቻለሁና ከጸሎት አርቅም አልተመቸኝም። ስሰራ ነው ያልኩት። ወይ ሌሊት እንቅልፍ ጥሎኛል ጸሎት አላደረኩም። ግን ማታም ሆነ ቀን በተመቸኝ ሰዓት ግን ጸሎቴን አደርጋለሁ። ለምን እግዚአብሔር ምንም ጊዜ ይሁን እኛ ያለንበትን ስለሚረዳ እኛ ብቻ አይተን እሱን ማመስገናችንና እሱን ጥያቄ መጠየቅ ብቻ ነው የሚፈልገው። ከእግዚአብሔር ጠይቀን ደግሞ ምንም የምንከለከለው ነገር የለም። ምናልባት ከኔ የሆነ ነገር ጠይቃችሁ ላታገኙ ትችላላችሁ። እናት ከልጆቿ ጠይቃ ላታገኝ ትችላለች። ልጆች ከእናትና ከአባታቸው ጠይቀው ላያገኙ ይችላሉ መልስ። ግን ከእግዚአብሔር ተጠይቆ ግን እውነት እላችኋለሁ ምንም ይጠፋ የለም። ዛሬ እኔ እዚህ ጋር ቆሜ ዛሬ እዚች ጋር እኔ ቁጭ ብዬ የምታዩኝ ምስራቅ የበፊቷ ምስራቅ ሳይሆን አዲሷ የገነባዋት ምስራቅ ነች። አዲሷ የሰራዋት ምስራቅ ነች። በቃ እኔ ድሮም ለሰው ሩህሩህ ነኝ፣ ለሰው አዛኝ ነኝ። እግዚአብሔር ይመስገን እንደዚህ አይነት ክፋት የለኝም። መልካም እናት ነኝ። በቃ ደስ ነው የሚለኝ። የሰው ደስታ የሚያስደስተኝ ነው። ሰው ሲቸገር በቃ አብሬ የምቸገር እናት ነኝ።
አብሬ የምቸገር እናት ነኝ። ካለኝ ሳይሆን ተበድሬ የማካፍል እናት ነኝ። ተበድሬ ለሰው ማለት ራሴ እንዲህ ማለት ሳይሆን በቃ ማለት ሳይሆን በቃ እንዲህ አይነት ነኝ ለማለት ለመግለጽ ነው እንጂ ሰው ልጅ ያደረገውን እግዚአብሔር ምን ይላል? በቀኝ ስትሰጥ ግራህ አይህ ይላል አይደል? በግራ ስንሰጥ ቀኛችን አይን። እንዲህ አይነት አለ በመድኃኒዓለም በእግዚአብሔር ማለት ነው። እና ከምንም በላይ ማለት ነው ከምንም በላይ ማለት ነው ሁል ጊዜ አመስጋኝ እንሁን። ጊዜው ኑሮ በየአካባቢው ያለ ጭንቀትን ግን ጭንቀትን አናስተናግድ። ማርያምን ጭንቀት አናስተናግድ። ጭንቀትን በተቻለ መጠን እናስወግድ። ቪዲዮውን አረዘምኩትኝ። እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ክፉ አይንካችሁ፣ እግዚአብሔር ያክብርልኝ፣ የማታ እንጀራ ይስጣችሁ። አዲስ ቪዲዮ ሌላ ይዤ እስከምመጣ ድረስ ቸር ሰንብቱ።